እቺ አዲሷን ሰራተኛ ታውቂያታለሽ? ኤደን የምትባለው እሷን ሰላይ አድርጋ አስገብታት ነበር። አይገርምሽም? እኔ እኮ መጀመሪያውን ጠርጥሬያለሁ እኮ እሷ ልጅ የሆነ ተልእኮ እንዳላት እኮ መጀመሪያውን ገምቼ ነበር። ዝም በል። ያው ለምናልባት በሌላ አቅጣጫ ሊመጣ ስለሚችል በደንብ ጠብቁ። ሄሎ ስማኝ እንጂ ሄሎ አታስብ፣ ማንም አይሰማህም። መድብል አትልፋ፣ ማንም አይሰማህም። መድብል ለነገሩ ይሁን አንተን በፍጹም ማመን አልነበረብኝም። ይኸውልህ ሰማኝ፣ ሰዎችን በሙሉ ሰዎች ስለያዟቸው ማንም ሊያግዝ አይችልም። ስለዚህ ነገር በሰላም እንዲያበቃ አልፈለግም ማለት ነው። አሁንም አላበቃም ብለህ የምታስበው? ጨዋታውን እንደ አዲስ የጀመርከው ራስህ ነህ አይደል? እንዴት ነው የሚያበቃው? ግን እኮ እንዲሁ እንደደገምኩብህ አንዴ ቃታውን ብስበው ሁሉም ነገር የሚያበቃ ይሆናል። ሁሉም ነገር እና አርገውና አስገረመኛ። ታዲያ እንዲህ በቀላሉም አይሆን፣ እንዲህ በቀላሉም አልገልህ። መድብል ግደለኝ እባክህ ማረኝ፣ ግደለኝ እስከምትል ድረስ ነው ስቃይህን የማበዛው። በዛሬው ክፍል መድብል ዝናን በቀጠቀጠው ልክ ያሰቃየዋል። መድብል በጠበቃው ልውውጥ ወደ ቤት ተመልሶ ይመጣል። ተጎድቷል፣ እረፍት ያስፈልገዋል። ግን እሱ ጊዜ ማጥፋት አልፈለገም። ወዲያውኑ ነው ወደ ስራ የገባው። ዝናን በእጥፍ እንደሚበቀለው ዝቶ፣ ነገር ግን ሌላ ቀድሞ ዋጋውን የሚሰጠው ሰው አለ። እኔን ለዝና ሳልፎ ከሰጠኝ ከሱ ነው የሚጀምረው በማለት ኤደንን አፍጥጦ ያያታል። ኤደንን አንቆ ይዞ አንቺ ማነሽ? ማነው እዚህ የላከሽ? ተናገሪ ብሎ ይጮህባታል። ጉሮሮዋን አንቆ ለነፍሷ እየታገለች ምንድነው የምትፈልጊው ተናገሪ ብሎ ያስጨንቃታል። ይኸውልሽ እኔና ብሩክ ቪዲዮውን በፍላሽ ይዘን የሄድን ቀን ከአንቺ ውጭ ለዝና የሚነግረው ማንም የለም በማለት መድብል እንዴት ኤደን ሰላይ መሆኗን እንዳረጋገጠ ይደርስበታል። ኤደንም መተንፈስ አቃተኝ ስትለው ይለቃትና በሚቀጥለው ጉሮሮሽን የሚበጥስልሽ ተናገሪ ማን ነው ብሎ ሲዝትባት ማህሌት ናት ትለዋለች እያለቀሰች። በሰሙት ነገር እነ መድብል ይገረማሉ። እባካችሁ እናንተን ለመጉዳት ፈልጌ አይደለም፣ ልጄን አግታብኝ ነው፣ እባካችሁ ይቅር በሉኝ ትላለች። ዝና በመድብል የለወጠውን ጠበቃውን በቦክስ በመደብደብ ይበለኝ የኔ ጥፋት ነው፣ ቆይ ምን ስል ነው አንተን በህይወት ያቆየው ይላል። ጠበቃውም በደረሰበት ድብደባ ትንፋሹን እየታገለ አልቆልሃል ዝና ሲለው በብስጭት ዝም በል እያለ በቦክስ ይደበድበዋል። ጥይትም አውጥቶ በመደቀን የምትናዘዘው ነገር ካለ ተናገር። ጠበቃውም ምንም አልፈራም፣ እሱን ሲወል ስንገናኝ ብነግርህስ ይለዋል። እንደማይገለው ስለሚያውቅ ተኩስ እንጂ ምን ነው ፈራህ? ለነገሩ ፍላሹና መድብል ጋር ነው ስላለ አገለኝም። ዝናን በብስጭት አንቆ ስማ ይህ ፍላሽ አንዴ በእጄ ይግባ እንጂ እንዴት አሰቃይቼ እንደምገለህ ያውቃለሁ። በቦክስ መቶት በንዴት ይተፋበታል። ቅድስት በመገረም መሀሌት ልጄን አግታብኝ ነው ያልሽው? የሰማችውን በድጋሚ ለማረጋገጥ ጠይቃታለች። ኤደንም አዎ መጀመሪያ የብሩክን ትዳር እንድበጠብጥ ነበር የላከችኝ፣ ከዛ ግን ልጄን አፍነው ለዝና መረጃ እንዳቀብል አደረጉኝ። መድብልም ለምን መጀመሪያ እንዳልነገረችው በእሷ ምክንያት ስቃይ ውስጥ እንደከተተችው ለዚህ ሁሉ ጥፋቱ የእሷ እንደሆነ ይነግራታል። ኤደንም ልጅሽን እገልብሻለሁ ብለውኝ ነው፣ አስፈራርተውኝ ነው፣ አሁንም ቢሆን ልጄን ትገልብኛለች፣ ልዱዬን ትገልብኛለች እያለች ታለቅሳለች። መድብል ግን ለሞት የሚያበቃውን መከራ ውስጥ ከታው ሊጎዳት አልፈለገም። እንደውም በተቃራኒው ልጅሽን እኔ አድንልሻለሁ ብሎ ያጽናናታል። ስልክን በማውጣት ለዝና ሁለት ነገር የምታደርግልኝ ከሆነ ቪዲዮውን ላንተ አሳልፎ ይሰጥሃለሁ ሲለው ዝናም አንዱ ጠበቃውን እንድለቅል እንደሆነ እርግጠኛ ነኝ፣ ሁለተኛው ምንድን ነው ብሎ ይጠይቀዋል። የኤደንን ልጅ እንድትለቅልኝ እፈልጋለሁ። ዝናም የጥርጣሬውን እንዴት ሊያምነው እንደሚችል ይጠይቀዋል። መድብል
ከዚህ በኋላ ቤተሰቤን አደጋ ውስጥ መክተት አልፈልግም፣ ይበቃኛል፣ ለዛ ነው በሚል ምክንያት አስረድቶ ያሳምነዋል። ዝና አንተ አሸንፈሃል ሲለው ጉራኛው ዝና እስኪ ይሄን ቃል ድገምልኝ ሲል ከመድብል የሰማውን የማሸነፍ ምስክርነት በድል አድራጊነት ስሜት በድጋሚ መስማት ፈለገ። መድብልም አሸንፈሃል ብሎ ያረጋግጥለታል። ወንድሙ ብሩክ ግን አልተዋጠለትም። ዝና አሁንም በመድብል ጥንካሬ እንደተገረመ ነው። አብሮት እንዲሰራ ይፈልጋል። እናም በድጋሚ አብረን እንስራ ሲል ይጠይቀዋል። መድብልም መጀመሪያ የጀመርነውን ጨርስና ስለሱ ቀስ ብለን እናወራለን ብሎ ወደ ቀጣዩ ጉዳይ ይገባል። ማህሌትን አሳልፈ እንድሰጥልኝ እፈልጋለሁ፣ ቤተሰቤ ላይ ላደረገችው ነገር ትንሽ መቀጣት አለባት ይለዋል። ዝናም በደንብ ቅጣት ሲል ለማህሌት ቅንጣት ያህል አዘኔታ እንደሌለው ይነግረዋል። በስተመጨረሻም ፍላሹን ሊሰጠው በልውውጡ ህፃኗንና ማህሌትን ቀድሞ ሰጥቶ በኋላም ጠበቃውን ለልውውጥ ተቀጣጥረው ስልኩ ይዘጋል። ደላሎ መርዞ ያረገዘችው ሚስቱ ማስተዳደሪያ የሚሆን ከዛም ማለፍ ሲል ህይወታቸውን የሚቀይር ሀሳብ ይዞ ይመጣል። አንድ ባለ ሀብት መታሰሩን እና በግቢ ውስጥ አገር ብር መቀበሩን ይነግራታል። ኤፍራታም ቅዠትን ትተህ ስራ ትለዋለች። መርዞ በዛ መሰለኝ እየለፋ ያለው ሲላት አንተ እየሰራ ሳይሆን እያለምክ ነው ትለዋለች። መርዞ ግን ይህንን ጠገራ ብር ሳላገኝ እንቅልፍ አይወስደኝም በማለት ከዚህ ህልሙ እንደማይወጣ ይነግራታል። ብሩክ ወንድሙ መድብል ለዝና መሸነፉን በይፋ ማመኑን ሊቀበሉ አልቻለም። እናም እንዲያረጋግጥለት ይጠይቀዋል። መድብልም ኤደን ፊት እቅዱን ማውራት ስላልፈለገ እንጂ በጭራሽ ለዝና እጅ እንደማይሰጥ ይነግረዋል። ብሩክም ሲጀመር ከወንድሙ አፍ ለመስማት ፈለገ እንጂ አላመነበትም ነበር። እናም ከዚህ በኋላ ምንድነው እቅዳችን ሲል ይጠይቀዋል። ለዚህ መልስ ግልጽ ነው። መድብል ታናሽ ወንድሙ አደጋ ላይ የሚጥል ስራ አብሮት መስራት እንደማይፈልግ ብቻውን ነው መጋፈጥ የሚፈልገው። እንዲሁም ብሩክ ይህንን ነገር በጭራሽ መቀበል አይፈልግም። መቼም ቢሆን ልተው አልችልም ሲል አስረግጦ ይነግረዋል። በመሃል ሞገስ ይመጣል። እኔም አለውበት አብረን ነው የምንጨርሰው፣ እቅድህን ንገረኝ ሲል መድብልን ለማገዝ እስከ ሞት አብረው እንደሚጓዙ ይነግሩታል። መድብልም ሳይወድ በግድ አብረው እንዲሰሩ ይስማማል። ዝና ማህሌት ጋር በመደወል ኤደን ስራዋን ስላጠናቀቀች ልጇ እንድትለቅላት ነው የደወልኩት ይላታል። ማህሌትም ግን እኮ የኔ ስራ አላለቀም ትላለች በመቃወም። ዝናም የኔ ስራ አልቋል ብሎ ህፃኗ እንድትለቅላት ያስገድዳታል። በተጨማሪም ወደሱ እንድትመጣ ይጠይቃታል። ለምን ብትለውም ማብራሪያ መስጠት አልፈለገም። እኔ ስጠራሽ አቤት ስልክሽ ወዴት ከማለት ውጪ መብት የለሽም አይነት ማስጠንቀቂያ አዘል ንግግር ይነግራታል። እሷም እሺ ጌታዬ ለምንድን ነበር የተፈለኩት ስትል ዝናን የሚያስደስት አነጋገር ትናገራለች። ዝናም ለውለታዋ ካሳ ሊከፍላት እንደሆነ በመዋሸት እንድትመጣ ይጠይቃታል። ማህሌት ግን እድሉን ያገኘች ጊዜ ዝናን የምትበቀለው አይመስላችሁም? በተለይ ባለሀብቱን በመጠቀም የካሌብን አድራሻ ወይም ስልክ ካገኘች ዝናን ለመጣል ልትጠቀምበት ትችላለች። መድብል ለነሞገስ አብሮ መስራት ቀላል እንዳልሆነ በማስረዳት ላይ ሳለ ዝና ይደውላል። ህፃኗን ለቃለሃለች ማህሌትም ያንተ ናት ካለው በኋላ በድጋሚ ሌላ ተንኮል አስበህ ከሆነ ግን ብሎ ይዝትበታል። ዝና መድብል ከኋላ ተንኮል እየጠነሰሰ እንደሆነ ትክሻው ነግሮታል። ግን ያለው አማራጭ መሞከር ነው። መድብልም ጉዳዩ ካለቀ በኋላ አላውቅህም አታውቀንም ብሎ የዛሬው የልውውጥ የመጨረሻ ግንኙነታቸው እንደሆነ ይነግረዋል። ዝናም ብታታልለኝ ግን አንተም ብቻ ሳይሆን ዘር ማንዝርህን ጭምር ነው የማጠፋለህ ብሎ ይዝትበታል። መድብልም በአሁኑ ማታለል የለም ብሎ በቃሉ አረጋግጦ ስልኩን ይዘጋዋል። ልጇ የተለቀቀችላት ኤደን በሰራተኝነት ከገባችበት ቤት ልትወጣ እየተሰናበተቻቸው ነው። ብሩክ ከዛ ሁሉ ነገር በኋላ በቤቱ መቆየት ከፈለገች እንድትቆይ ሲነግራት መድብል ግን አይ ትሂድ፣ በዚህ ሰዓት ማንንም የምናምንበት ጊዜ አይደለም ሲል ቁርጠኛ ውሳኔውን ይወስናል። ማህሌት በነ መድብል እጅ ገብታለች። ፊቷ ተሸፍኖ ኮቲ ሲሰማ ዝና መስሏታል። እኔ ላንተ ስል መድብልን በመርዝ ልገለው አልነበር ዝና ስትል ለራሱ ለመድብል አስገራሚ ነገር ትነግረዋለች። የሞት ድግስም ደግሰሽልኝ ነበራ ሲል በአግራሞት ይጠይቃታል። ማህሌትም መድብል መሆኑን ስታውቅ ትደነግጣለች። ዝና አሳልፎ እንደሰጣ ታወቀች። ብሩክን በጥፊ ይመታታል። መድብልም ያስጥለውና ሴት ላይ እጁን ማንሳት አይፈልግም እና ምን ማድረግ እንዳለበት ግራ ገብቶታል። ይህን ወንድ ቢሆን ቀጥቅጦ አይወጣለትም ነበረ። ዝና በቅዱ መሰረት ጠበቃውን አፍኖ አስሮ ለልውውጥ ይዞት መጥቷል። ለራሱ ሰዎች በመደወል በተጠንቀቅ እንዲጠብቁ እያዘዘ ስልኳ ልሰማ ብሎት ሄሎ ስማኝ እንጂ ሄሎ ሲል መድብል ከኋላው መጥቶ ሽጉጥ በመደቀን አታስብ ማንም አይሰማህም ሲለው በድምፁ ለይቶት መድብል ይላል በመቆጨት። አንተን ፈጽሞ ማመን አልነበረብኝም ይለዋል። መድብልም ማንም ሊያድን እንደማይመጣ የሱ ሰዎች በቁጥጥር ውስጥ መሆናቸውን ያረጋግጥለታል። ዝናም ይህንን ነገር እንዲያበቃ አልፈለክም ማለት ነው ሲል ጨዋታው እንደ አዲስ መጀመሩን ይነግረዋል። መድብልም
ይህንን ቃታ ብስበው ሁሉም ነገር ያበቃል ሲል ዝናም ቃታውን ሳበውና ልገረምብህ ይለዋል። እንዲህ በቀላሉማ አይሆንም፣ እንዲህ በቀላሉማ አልገልህም፣ መድብል ግደለኝ ማረኝ እስክትል ነው የማሰቃይህ ብሎ የዝናን ማጅራት በሽጉጥ ሰደፍ መጥቶ ይጥለዋል። በቀጣይ ምን ይፈጠራል? የካሌብ ቀኝ እጅ ዝና በመድብል ተይዟል። የዝና ማብቂያ እየመጣ ነው ወይስ በእነ መድብል ቤተሰብ ተጨማሪ አዲስ ችግር ይመጣል? ሀሳብና አስተያየታችሁን በኮሜንት አሳውቁ።